ወናሁ አቅደምኩ ለጊሮተክሙ ወናሁ አቅደምኩ ለጊሮተክሙ እነሆ አስቀድሜ ነገርኋችሁ። የተከበሩ አባታችን ሊቀ ካህናት ብርሃኑ ገብረ አማኑኤል፣ የደብራችን የበላይ ጠባቂ፣ የተከበሩ አባታችን መላከ አሚን ቀሲስ ዋሲሁን፣ የደብራችን አስተዳዳሪ፣ የተከበሩ አባታችን ቀሲስ ሙሴ፣ የደብራችን ቄሰ ገበዝ፣ በዚህም ደብር በቤተ ክርስቲያናችን በአጠቃላይ ለተልእኮተ ምስጢሩ የምትፋጠኑ ዲያቆናት ወንድሞቼ፣ በዚህ የምህረት አደባባይ፣ በዚህ የተስፋ ቀን፣ በዚህ የቃል ኪዳን ቀን፣ በዚህ የምህረት ቀን፣ በዚህ ቦታ እግዚአብሔር ቢምረን እንደ ስራችን ሳይሆን እንደ ቸርነቱ ብዛት ቢመለከተን ብላችሁ እግዚአብሔርን ተስፋ አድርጋችሁ፣ መሐሪውን ተስፋ አድርጋችሁ፣ የሰማዩን ተስፋ አድርጋችሁ፣ ያዘነልንን የራራልንን አስቀድሞ ምንም ሳይኖረን የወደደንን እርሱን ተስፋ አድርጋችሁ በዚህ የተሰበሰባችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ሕፃናት ሁላችሁ እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። የወደደን የመረጠን የሰበሰበን ቃል ኪዳኑን ሳያጎድል እኛ ተላላፊዎች፣ ሕግን ሻሪዎች፣ ኃጢአተኞች፣ በደለኞች፣ አበሳን የምንጨምር የምናሳድግ አበሰኞች ብንሆንም እርሱ ግን በቸርነቱ አበሳችንን ሁሉ ሸፍኖ በዚህ የሰበሰበን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። አሜን። እንደምታውቁት በቅዳሴውም በቃለ እግዚአብሔሩም በመዝሙሩም ቀደም ተብሎ በተሰጠውም ትምህርተ ወንጌል እንደሰማችሁት ዛሬ አምስተኛው ሳምንት ምን የሚባለው ሳምንት ነው? ደብረ ዘይት። ደብረ ዘይት ደግሞ ምንድን